ሻሎም ሻሎም የአምላካችን የእግዚአብሔር ስም ከአጽናፍ ዓለም እስከ አጽናፍ ዓለም የተባረከ ይሁን። የማይደፈረው የማይነካው አይነኬው ራዳር እየተጣሰ ነው። የእግዚአብሔር ስም የተባረከ ይሁን። እሱም የአዝጋሚ ለውጥ ንድፈ ሐሳብ ነው። በመላው ዩኒቨርሲቲዎች በየትኛውም ዓለም በሰባት አህጉር ውስጥ ሰንቆ የያዘ ሰድሮ የያዘ ንድፈ ሐሳብ ነው። የዓለማችን ሕዝብ የተቆጣጠረ ንድፈ ሐሳብ ነው። ይህም አንዱ ሳይንስ ሳይሆን የዘመናዊ ሳይንስ ውጤት ሳይሆን ኮንስፓይረሲ ቲዮሪ እንደሆነ ንድፈ ሐሳቡ ሃይማኖትን ለማዳከም በአምላክ ላይ የሚያምኑ በሕያው እግዚአብሔር ላይ የሚያምኑ በፈጣሪ ላይ የሚያምኑ በእግዚአብሔር ላይ የሚያምኑ በመጽሐፍ ቅዱስ ላይ የሚያምኑ ሰዎችን እምነት ለመናድ ለመሸርሸር የቀረበ ንድፈ ሐሳብ ነው። ስለዚህ የመጨረሻውን ክፍል ለማየት እንሞክራለን። የአዝጋሚ ለውጥ ንድፈ ሐሳብ ተቀባይነት እንደሌለው በርካታ ምሁራኖች ነግረውናል። ከነዚህ ውስጥ አንዱ በጣም የሚደንቀው የጎዳርድ የናሳ ተመራማሪ የሆኑት የዶክተር ሮበርት ጃስትሮ ናቸው። በመጽሐፋቸው ላይ ምን ይላል? Scientists have no proof that life was not the result of an act of creation. ሳይንቲስቶች አሉ ምንም መረጋገጫ የላቸውም ተፈጥሮ የክሬሽን በአምላክ ተፈጠረ የሚለው አቋም አለመሆኑን የሚያስረዱበት ምክንያት የላቸውም ብለዋል። ስለዚህ በጣም የሚደንቅ ነው። እኚህ የሃይማኖት አቋም ያልነበራቸው የሃይማኖት አቋም ኤቲስት የነበሩት ኤቲስት አግኖስቲክ ይባላል የእሳቸው አቋም ቀድሞ፣ ከዛ ተመልሶ ይህንን አቋም ማራመድ በጣም የሚደንቅ ነው። እጹብ ድንቅ የሚያሳይ ነው። ስለዚህ ዶክተር ሮበርት ጃስትሮ ሉሲ በኢትዮጵያ የተገኘችው የሲሚያን የኤፕ ላይክ መሆኗን ማለትም ሉሲ የጦጣ መልክ የጦጣ ዝርያ መሆኗን እንጂ የሰው ዘር አለመሆኗን በመጽሐፋቸው ላይ ጽፈውልናል ማለት ነው። ስለዚህ እኚህ ከፍተኛ ግምት የሚሰጣቸው ዶክተር ሮበርት ጃስትሮ አዝጋሚ ለውጥን ንደውታል ማለት ነው። ትልቅ የሆነ ዴዝ ብሎ አታክ ነው ያደረጉበት። የእግዚአብሔር ስም የተባረከ ይሁን። ስለዚህ በርካታ ምሁራኖች እንደነ ኤቲስት የሆኑት ፊዚስት ኤችኤስ ሊብሰን አይተናል። ቶም ቤተል የእንግሊዛዊ ባዮሎጂስት አደጋ ጥለዋል ማለት ነው። ሌላው አዝጋሚ ለውጥን የማንቀበልበት ምክንያት በአሁን ላይ የምናያቸው ተፈጥሮ ላይ ምንም ለውጥ አለማሳየታቸው ነው። ጦጣዎችም የሰው ዘርም ቢሆን የትኛውም ዘሮች ተለውጠው አላየናቸው። በብዙ ዓመታት ባሳለፍነው ብዙ ዓመታት ሺህ ዓመታቶች ተለውጠው አላየናቸውም ማለት ነው። ስለዚህ የአዝጋሚ ለውጥ ቅቡል አይደለም ማለት ተቀባይነት የሌለው ንድፈ ሐሳብ ነው ማለት ነው። ኮንስፓይረሲ ነው። ምንድን ነው? ሃይማኖትን ለመሸርሸር ከዘመናት ሲደረግ የነበረ ሃይማኖትን ለማዳከም ሰው በአምላክ ላይ ያለውን እምነት ለመናድ የተደረገ ንድፈ ሐሳብ ነው ማለት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሉሲ የሰው ዘር መገኛ አይደለችም። ይህን አለመሆኑን ደግሞ የሞስኮ ዩኒቨርሲቲ ለመጀመሪያ ጊዜ እነ ሜሪ ሊኪ እነ ጆንሰን ባወጡ ጊዜ የሞስኮ ዩኒቨርሲቲ ነው ተቃውሞ ያሰማቸው። ስለዚህ ተቀባይነት የለውም ማለት ነው። የሉሲ አጽም ተቀባይነት የሌለው ነው ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ የአዝጋሚ ለውጥ ንድፈ ሐሳብ ለዘመናት የተደረገ በሃይማኖት ላይ በመጽሐፍ ቅዱስ ላይ የተደረገ ስውር ደባ የስውር ሴራ ውጤት ነው ማለት ነው። ሌላው የማንቀበልበት ምክንያት ሳይንቲስቶቹ እርስ በርስ የተላተሙ ናቸው።
ቀደም ሲል እነ ክሮማግነን፣ ኒያንደርታል የበረዶ ዘመን ሰዎችን እንደ ምክንያት በማቅረብ የሰው ዘር መገኛ አድርገው ሲያቀርቡ ነበር። አሁን ደግሞ የሰው ልጅ ከዛ ሳይሆን የመጣው ሃፍ ማን ሃፍ ቺምፓንዚ ነው የሚል ነገር እየቀረበ ነው። ሃፍ ሞዛይክ ማን ሃፍ ቺምፓንዚ ነው የሰው ዘር እያሉን ነው። ስለዚህ እርስ በርሱ ራሱ የመላተን ባህሪ ያለው ማለት ነው ሳይንስ። ስለዚህ ተቀባይነት የለውም። ሌላው ደግሞ የመጨረሻው ጠንካራ ማስረጃችን ሳይንቲፊክ ፍራውድ ተብለው ሳይንሳዊ ማጭበርበሪያዎች በታሪክ ላይ የተፈጸሙ ሳይንቲፊክ ፍራውድ ተብለው ሳይንስ ማህበረሰቡ ያመነባቸው ምርምሮች አሉ። እነሱም ፒልትዳውን ማን፣ ጃቫ ማን፣ ሳሴክስ ማን፣ እነዚህ በእንግሊዝ በተለያዩ ቦታዎች የተገኙ በተለያዩ ስፍራዎች የተገኙ ምርምሮች የአሳማን ጥርስ በማቅረብ የተደረገው ትልቅ ክህደት፣ ትልቅ ሸፍጥ እንደሆነ ምርምሮች አረጋግጠውልናል ማለት ነው። እነማ ፒልትዳውን ማን፣ ጃቫ ማን፣ ሳሴክስ ማን 10 ናቸው። ገብታችሁ ተመልከቱት። ሳይንቲፊክ ፍራውድ ኢን ሂስትሪ ብላችሁ ብትገቡ ይህን ታገኙታላችሁ ማለት ነው። ስለዚህ አሁንም ተቀባይነት ያለው መጽሐፍ ቅዱስ ነው ማለት ነው። እግዚአብሔር አዳምና ሔዋን መፍጠሩ የብሱንም ባህሩን በድንቅ ጹብ ድንቅ የፈጠረ ያው አምላክ እግዚአብሔር እንደሆነ በርካታ ምርምርም ታማኝ የሆኑ ሳይንቲስቶች አረጋግጠውልናል ማለት ነው። ስለዚህ ሉሲም ሆነች የተለያዩ የዳርዊን ቲዮሪ፣ የዳርዊን ንድፈ ሐሳብ ተረት ተረት የፌሪ ቴል ውጤት ነው እንጂ ሳይንሳዊ ሀቅ አይደለም። አመሰግናለሁ።